ተዛላ አንድ ጊዜ ብቻ ሶቱ ኢፖ ብዙ ጊዜ ዘከላ ኸይለት ብራሽ እሺ ቀረጻለች እሺ ኖርማል ነው አረብሻት ገብተኝ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሰያ ቤተሰቦች ዛሬ መንገድ ላይ 5 ጥያቄዎችን ይዘን ልንወጣ ነው። እነዚህ ጥያቄዎች እናንተ ብትጠየቋቸው ምን ብላችሁ እንደምትመልሷቸው ተዘጋጅታችሁ ኮሜንት ላይ መልሱ እንድትመልሱ እንፈልጋለን። በቅድሚያ ግን አብሮኝ ያለው ዑመር ነው። ዑመር ቲዩብን ታውቁታላችሁ። ዛሬ የሚጠይቀው ዑመር ነው ጥያቄው ማለት ነው። ምክንያቱም ፌመስ ስለሆንክ ገብቶታል። ስለዚህ እኔ ፌመስ ስለሆንኩኝ ብዙዎች እያወቁኝ ስለሆነ ስለዚህ ዑመር የተወሰኑ ሰዎች እያወቁት ነው። ትንሽ እውቅናው ከፍ እስኪል ድረስ እሱ ደግሞ እንዲጠይቃቸው፣ ምክንያቱም ከካሜራ ፊት ለፊት መሆናቸውን አያውቁም። ካሜራው ተደብቆ ነው የሚቀረጹት። ስለዚህ ወደ ቀረጻው እንሄዳለን። በቅድሚያ ግን 5ቱን ጥያቄዎች እንጠይቃችሁና እናንተ ምን ብላችሁ እንደምትመልሱ ኮሜንት ላይ አሳርፉልን። የመጀመሪያ ጥያቄ ካዕባን ለመጀመሪያ ጊዜ ማን ገነባው ይሆናል የመጀመሪያ ጥያቄያችን ማለት ነው። ሁለተኛው ጥያቄ ደግሞ በቁርአን ውስጥ በምንቀራቸው ሱራ ውስጥ ካዕባ የሚለው ስም በየትኛው ሱራ ተጠቀሰ? ሶስተኛው ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ውስጥ ስንት ጊዜ ሐጅ አደረጉ? አራተኛው ጥያቄ የጠጠር ውርወራ አለ ሐጅ ስነ ስርዓት ላይ እዛ ላይ ስንት ጊዜ ጠጠር ውርወራ እናከናውናለን? አምስተኛውና የመጨረሻው ጥያቄ ሐጅ ግዴታ የተደረገው በስንተኛው ዓመተ ሂጅራ ነው? ስለዚህ እነዚህ ጥያቄዎችን መልሳቸውን በትክክሉ መመለስ ይኖርባቸዋል። ኮሜንት ላይ እስልምናን እንማማር። ቀጥታ ወደ መንገድ እንውጣ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሰላም እንዴት ነህ? አላህ አማን ነው ሁሉ ሰላም። ያው የሐጅ ወራት እንደመሆኑ ማለት ነው አንዳንድ ስለ ሐጅ ስለ ስርዓቶችና ስለ ካዕባ ጥያቄዎች ነበሩ። እሺ እንዴት ናችሁ? አላህ የሆነ ድንገታዊ ጥያቄ ስለማያላ ለመማማር የሚሆን አንዱ 3 ጥያቄዎች ብቻ እንጠይቃችሁ። እስቲ እንሞክራለን። እሺ ለመጀመሪያ ጊዜ ካዕባን የገነባው ማን ነው? ነብዩላህ ኢብራሂም እና እስማኤል። ለምሳሌ ካዕባን ለመጀመሪያ ጊዜ የገነባው ማን ነው? ለመጀመሪያ ጊዜ መሰረቱን ያወጣው ወይስ የገነባው? አዎ ከመሰረት ማውጣቱንም የገነባውንም አብርሃም ይዘህ ለመጀመሪያ ጊዜ አባታችን አደም አለይሂ ሰላም። እሺ ከዛ ኢብራሂም ደግሞ መሰረቱን ያስቀመጠው አባታችን አደም አለይሂ ሰላም ናቸው። ከዛ በኋላ ነብዩላህ ኢብራሂም አለይሂ ሰላም ገነቡት ማለት ግንባታውን ነብዩላህ ኢብራሂም ገነቡት። ኢብራሂም አለይሂ ሰላም ብቻቸውን ወይስ ማን አለ አብራቸው? ልጃቸው ኢስማኤል። በትክክል ለመጀመሪያ ጊዜ ካዕባን የገነባው ማን ነው? ይለፍ ሞክራ ነብዩላህ ኢብራሂም እና ልጃቸው እስማኤል ማለት ነው። እሺ የገነቡት ለመጀመሪያ ጊዜ ካዕባ ሲገነባ እነሱ ናቸው የገነቡት። ረሱል ሰለላሁ ዐለይሂ ወሰለም ስንት ጊዜ ሐጅ አድርገዋል? ስንት ጊዜ ሐጅ እንዳደረጉት ዘይናችሁ? ሐጀተል ወዳዕ ይባላል። አንድ ጊዜ ብቻ ነው ያደረጉት። ንያ ነበራቸው ለሁለተኛ ጊዜ ሊያደርጉ ሳይሳካ ቀረ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ስንት ጊዜ ሐጅ አድርገዋል? አንድ ጊዜ። መጀመሪያ ላይ ተቀሰቀ አላህ ሱብሃነሁ ወተዓላ ቀጣይ ካደረሰኝ አደርጋለሁ እንዳመጣቸው ብለው የመከሩበት ጀዛከላህ ሳይደርሱ ይቀርቡበት። ትክክል። ረሱል ሰለላሁ ዐለይሂ ወሰለም ስንት ጊዜ ሐጅ አድርገዋል? አንድ ጊዜ አድርገዋል። እርግጠኛ ነህ? አንድ ጊዜ። መጨረሻ ላይ አንድ አልደገሙ? መልሱን እሺ አንድ ጊዜ ነው። ትክክል ነው። በትክክል መልሰህ። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ ሐጅ አደረጉ? የመጨረሻ ሐጅ ብለው ሐጀተል ወዳዕ ትባላለች። አንድ ጊዜ ብቻ ነው ያደረኩት። አንድ ጊዜ አላህ ካቆየኝ ኢንሻአላህ ለሚቀጥለው እመጣለሁ ብለው ነበር ሳይገኝ ተዛላ። አንድ ጊዜ ብቻ አላህ ካቆየኝ እመጣለሁ። አሁን ደግሞ የማስታወቂያ ፕሮግራማችን ነው። በአልቡርሃን የቁርአን ትምህርትን መማር ለምትፈልጉ በዚህ ስልክ ቁጥር እንድታናግሩን ጋብዘናችኋል። በቴሌግራም፣ በዋትስአፕ፣ በኢሞ አናግሩን። ቁርአንን መማር የምትፈልጉ ከሆነ በተጅዊድ እናስተምራችኋለን። ኑራንያ መማር ከፈለጋችሁ እናስተምራችኋለን። ምዝገባው ሳያልቅ በፍጥነት ተመዝገቡ። ወደ ፕሮግራማችን። የሐጅ ስነ ስርዓትንስ ብዙ ጊዜ ትኩረት ሰጣችሁ ታውቃላችሁ? ጠጠር ውርወራ አለ። የሆነ ስንት ጠጠር ነው የሚወረወረው? 3 7
እስቲ አስተካክሎ አንተ አግኝተኸዋል። ሶስት ነው የሰባት ጊዜ ሶስት። አዎ የሆነ ገደል ነገር ላይ ሄደው የሚወረውሩ ነው። አዎ እንደዛ ሀጅ የሚያደርግ ሰው የሚወረውረው ጠጠር አለ። ሀጀር አስወድ የሚወረውረው ጠጠር የሆነ ጉድጓድ አለ። ሀጀር አስወድ ጥቁሩ ድንጋይ ራሱን ችሎ አለ። ደግሞ የሚወረወር ደግሞ ጠጠሮች ሰባት ጠጠር ሌላስ ሞክረስ የሚወረወረው ሶስት ጊዜ የሚወረወረው ስንት ጊዜ ነው እንጂ እውነትን ሰባት ነው። ሶስት ጊዜ የሚወረወር ሀጅ ለመጀመሪያ ጊዜ በየትኛው ዓመተ ሂጅራ ግዴታ ተደረገ? በየትኛው ዓመተ ሂጅራ? በ9ኛው ዓመተ ሂጅራ ማለት ነው። ሀጅ በየትኛው ዓመተ ሂጅራ ግዴታ የተደረገው? በ13ኛው ዓመት በ9ኛው ዓመት ሂጅራ ረሱል ከተላኩ በ13ኛው ዓመት ሂጅራ ማለት ነው። ሀጅ በየትኛው ዓመት ሂጅራ ግዴታ ተደረገ? በየትኛው ዓመት ሂጅራ አላውቅም። በ9ኛው እንትንስ ሀጅ በየትኛው ዓመት ሂጅራ ግዴታ ተደረገ? በኢደል አረፋ ሀጅ ግዴታ የተደረገው በየትኛው ዓመት ሂጅራ? አሁን ኖርማል አሁን እንደ ሀገራችን ዓመተ ምህረት ምናምን የሚባል ነገር አለ አይደለ? በኢስላም አቆጣጠር ደግሞ ዓመተ ሂጅራ ነው። በ9ኛው ዓመተ ሂጅራ ማለት ነው። ሁለተኛው ደግሞ ካዕባ የሚባለው ስም በየትኛው ሥራ ውስጥ ተጠቀሰ? አንድ ከሥራዎች ከመልካም ነው ከመጥፎ ሥራ? አይ ካዕባ የሚባለው ስም በየትኛው ሱራ የቁርአን ሱራ ውስጥ? ቁርአን ሱራ ነው። ሶቱ ኢኮ እንትኑ ብዙ ጊዜ ትኩረት አናደርገውም፣ ግን ሁሉ ጊዜ እንቀረዋለን። አዎ በየትኛው ኢስራ አይደለም፣ ትንሽ ተቀራርበሃል። ሱረቱል ማኢዳ። ሁለተኛው ደግሞ ካዕባ የሚባል ስም በየትኛው ሱራ ውስጥ ተጠቀሰ? ካዕባ የሚባለው ስም ማለት የቁርአን ሱራ አለ፣ ብዙ ጊዜ እንቀረዋለን ግን አናስተውለውም። ሱረቱል ማኢዳ ላይ። ሁለተኛው ጥያቄ ደግሞ ካዕባ የሚባለው ስም በየትኛው ሱራ ውስጥ ይገኛል? ቁርአን ሱራ ውስጥ። ብዙ ጊዜ እንቀረዋለን ግን አናስተውለው። ቁርአን ላይ ሱረቱል ይሄ ብዙ ጊዜ ስለማናስተውለው ከበድ ይላል። ሱረቱል ማኢዳ ላይ ማለት ነው። ሱረቱል ማኢዳ ዘከላህ ለትብብራችሁ። እሺ እዛ ሲጋ ቀረጻለች። እሺ ኖርማል ነው። ረብሻት ገብተኝ ልበሽ። ጀዛከላህ ኸይር። ለጠቅላላ እውቀት ለመማማር ብዬ ነው። ጀዛከላህ ኸይር። አመሰግናለሁ። እና ለትብብር በጣም ነው የምናመሰግነው። ጀዛከላህ ኸይር። ለማንኛውም ቀረጻ ዘጋለሽ አይደብርማ? ምንም አይደብርም። ጀዛከላህ ለመማማር ያህል ነው። ጀዛከላህ ኸይር። እሺ ለማንኛውም ጀዛከላህ። ሰላም አለይኩም። እናመሰግናለን። እሺ ለማንኛውም እዛ ሲጋ ቀረጻ እየተቀረጣችሁ አይደብራችሁም? ከመንገድ ላይ ተመልሰን መተናል። ውድ ተከታታዮቻችን እንግዲህ 4 ሰዎች ብቻ ናቸው ፍቃደኛ ሆኖ ሊጠየቁልን የቻሉት። በጣም ብዙ ሰዎችን ሞክረናል፣ ደክመናል። ነገር ግን 4 ሰዎች ብቻ ቀረጻ ውስጥ ሊገቡልን መጨረሻ ላይ ካሜራ ስናሳያቸው አንፈልግም አጥፉልን እያሉ ብዙዎች አስጠፍተውናል። ቢሆንም ግን 4 ሰዎች ፍቃደኛ ሆነው መልሱን የሞከሩና የመለሱ አሉ ማለት ነው። መልሱን እስኪ ትክክለኛው መልስ አሁን ዑመር እንዲመልስልን እናደርገው። የመጀመሪያው ጥያቄ ካዕባን ለመጀመሪያ ጊዜ የገነባው ነብዩላህ ኢብራሂም አለይሂ ሰላም እና ልጃቸው ኢስማኤል አለይሂ ሰላም ናቸው ማለት ነው። ሁለተኛው ጥያቄ ካዕባ የሚለው ቃል በቁርአን ውስጥ የትኛው ሱራ ላይ ነው የተጠቀሰው የሚለው ደግሞ በሱረቱል ማኢዳ። ረሱል ሰለላሁ ዐለይሂ ወሰለም በህይወታቸው ወይም ደግሞ በህይወት ክፍለ ዘመናቸው ምን ያክል ጊዜ ሐጅን አድርገዋል የሚለውን ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ያደረጉት አንድ ናት። ያቺም ደግሞ ሐጀቱል ወዳዕ በመባል ትጠራለች። በስንተኛው ዓመተ ሂጅራ ሐጅ ግዴታ ተደረገ ለሚለው ጥያቄ በ9ኛው ዓመተ ሂጅራ። በሐጅ ላይ የሚያከናውኑ ሰዎች ጠጠርን ስንት ጊዜ ይወረውራሉ? ሐጅ ጊዜ የሚከናወን ጠጠር ውርወራ 3 ጊዜ ይከናወናል ማለት ነው። ዛሬ አዘጋጅተን ያቀረብንላችሁ ጥያቄዎች እኒህን ይመስሉ ነበረ። በቀጣይ ሌላ ጥያቄዎችን ከሽልማት ጋር ሰዎች እምቢ እንዳይሉን ሽልማትን ይዘን የምንወጣ ይሆናል። በአላህ ፈቃድ ከሽልማት ጋር አብረን የምንገናኝ ይሆናል። ያላችሁት ሰያ ቲዩብ ላይ ነው። ሰብስክራይብ ማድረግን እንዳትረሱ። እንዲሁም ሙስሊሞች እስልምናቸው እንዲማሩ ደግሞ ሼር በማድረግም እንድታግዙን እንድታበረታቱን በላይክም እንፈልጋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።